ጤና ይስጥልኝ። ሶስቱም የቅርብ ዘመናት የኢትዮጵያ መንግስታት የሚያደርጉት ተመሳሳይ ነገር ነው ያስደነቀኝ። የደርግ መንግስት ስልጣን በያዘባቸው 17 ዓመታት ውስጥ ከሚከተለው ርዕዮተ ዓለም በመነሳት የብሶ ደም ፈሷል። በተለያየ የፖለቲካ ጎራ የሀገሪቱ የተማረ ኃይል የተጨፈጨፈበት ወጣት ያለቀበት ዘመን ነው ማለት ይቻላል። በጦርነትም ቢሆን የኤርትራ ነፃ አውጪዎችና የትግራይ ታጋዮች ከኦነጎችም ጋር በተለያየ በኩል ለተፈጠሩ ነገሮች በነበረው እርስ በርስ ጦርነት በርካታ ህዝብ ህይወቱን ገብሯል። ህይወቱን ገብሮ ለሀገሪቱ የተገኘውን ትርፍ ስናየው በመጨረሻ የሀገሪቱ መሪ የነበረው ሰው ከመፈርጠጥ ባሻገር ሰራዊቱ ተበትኖ መንገድ ላይ ፎቶውን አስቀምጦ ሲለምን እስካየንበት ጊዜ ድረስ አብዛኞቹ በዛን ጊዜ ፈላጭ ቆራጭ የነበሩ ሰዎች እስር ቤት ገብተው የማቀቁበት ሁኔታ ነው እናስታውሳለን። ከሱ ቀጥሎ ተዋግቶ የመጣው የኢህአዴግ መንግስት በመጀመሪያዎቹ አካባቢ ሰላማዊና ዲሞክራት ቢመስልም እየቆየ ሰዎችን በብሔር በመከፋፈል ለራሱ የአገዛዝ እንዲመቸው ብቻ በማለት ኢትዮጵያዊነትን ወደ ኋላ ትቶ ችላ በማለት የራሱን ፍላጎትና የረጅም ጊዜ የከፋፍለ ግዛት ስርዓትን ለማራመድ ብሎ በሀገሪቱ ውስጥ ተቃውሞ የሚያደርጉ ሰልፍ የሚያደርጉ የዩኒቨርሲቲ ተማሪዎች ሳይቀሩ የተገደሉበት በየቦታው ጥያቄ የሚያነሱ ኢትዮጵያውያን የመብት ጥያቄያቸውን በአግባቡ እንደመፍታት ሲገል ሲያስር ሲያንገላታ እንደነበረ አይተናል። በመጨረሻም በዛ ስልጣን ላይ የነበሩ ሰዎች ከስልጣን ተባረው አንዳንዶቹ ብዙ አመት እንዳገለገለ ሰው ሳይቆጠሩ ባልባሌ ሁኔታ ተገለውም ያየንበት ጊዜ አልፈዋል። ያም ሆነ የደርግ መንግስት ሁለቱም ነገሮችን በሰላማዊ መንገድ የመፍታት ምንም ፍላጎት ስላልነበራቸው ለጊዜው ነፍጡና የወታደራዊ ኃይሉ በእጃችን ነው ብለው የፈለጉትን ያደርጉ ስለነበረ የመጨረሻ ውጤታቸው አላማረም። የሚደግፏቸውና የኔ ናቸው ያሏቸው ሰዎች ዋጋ እስኪከፍሉ ድረስ ስቃይን ተቀብለዋል። ከነሱ በኋላ የመጣ በአብዛኛው ተራማጅ የሚባል በከተማ ውስጥ የነበረ የመንግስት ቢሮክራሲን የሚያውቅ ብልጽግና የሚባል አዲስ ትውልድ መጣ ብለን ተስፋ ካረግን በኋላ ደግሞ ልክ እንደ ሌሎቹ የኢትዮጵያ መሪዎች እሱም በተራው የሚቃወሙትን ማሰር፣ መግረፍ፣ ማሰቃየት፣ ሰው የመናገር መብት መከልከል፣ የመጻፍ መብት መከልከል፣ የሰላማዊ ሰልፍ መብት መከልከል፣ አንዳንድ ህጋዊ የሆኑ ጥያቄዎች የሚያቀርቡ ሰዎችን ደግሞ ማፈን፣ እንደውም በሌሎች ያልተደረገ ጭምብል ባጠለቁ ሰዎች መታፈን፣ እስር ቤት ሳይሆን የሆነ ቦታ በመንግስት እስር ቤት ወይ ፖሊስ ጣቢያ ወይ የሆነ ቦታ ደህንነት ጋር ሳይሆን የተለየ ማጎሪያ ውስጥ መጎር፣ አንዳንዶችንም እንደ አፋኝ ወይም ደግሞ እንደ ቀማኛ አድርጎ በመዝረፍ የመግደልም ሁኔታዎች በሰፊው ታይተዋል። ሰዎች በብሔራቸው ምክንያት ከየክልሉ ውጡ ተብሎ የመገደል እድል ገጥሟቸዋል። በግራ በቀኝ የተነሳው ልክ በደርግ ዘመንም በኢህአዴግ ዘመንም እንደሆነው በመሃል የመብት ጥያቄ የሚያነሱትን አካላት ለማፈን በኃይል ለመጨቆን በሚደረገው ጥረት ውስጥ በየቦታው ጦርነት፣ የእርስ በርስ ጦርነት እንዲካሄድ በኦሮሚያ፣ በአማራ፣ በትግራይ በሁሉም ቦታ ጦርነቶች እየተካሄዱ ነው። አንዳቸውም በሰላማዊ መንገድ ችግር መፍታት ስለማይፈልጉ ሁሉም ቺን ሀገር የፍዳ ቦታ፣ የስቃይ ቦታ ሲኦል አድርጓት ነው የቆየ ሶስቱ። አሁን የአዲስ አበባ ከተማ የፌዴራል ከተማ ነች ሲባል የነበረችው ከተማ ለረጅም ዓመትም የነበረችው ከተማን ለመቀየር በሚደረገው እንትን ሰዎች ድምጻቸውን ሲያሰሙ አሁንም ተከፋይ ካድሬዎችና በቄሮስም መንግስት ራሱ ያደራጃቸው ሰዎች በአዲስ አበባ ዙሪያ ተነስቶ ማስፈራሪያና ዛቻ የሚያደርጉበት ሁኔታ ተፈጥሯል። ስለዚህ ኢትዮጵያ ሶሉሽን ለማምጣት ሁሉ ጊዜ ውጊያ ያስፈልጋል ማለት ነው። ካልተዋጋ መብት አይከበርልህም ማለት ነው። ሁሉ ሰው ጠመንጃ ይዞ ጫካ መግባት አለበት ማለት ነው። በመነጋገር ምንም እውነት ቢኖርህ ምን በህግና በመነጋገር የምታሰፍነው ነገር የለም ማለት ነው። ስለዚህ በጉልበት ስለሆነ መብት የሚከበረው ሁሉም ወደ ጦር ሜዳ መሄድ አለበት ማለት ነው። ምክንያቱም አሁን የተንጫጩት የኛ ነው መብቱ፣ ፊንፊኔ ነች አዲስ አበባ የኦሮሚያ ነች ያሉት ሰዎች ሌላ ጠመንጃ የያዘ ሰው ሲመጣ አፋቸውን ይዘጋሉ። ስለዚህ በታሪክ ያየነው ይሄ ነው። ለዛ ሀገራችን ውስጥ መብት ለማስከበርና
የሁሉም የሆነ መብት እንዲከበር ሁሉም በአገሩ ኮርቶ እንዲኖር ጠመንጃ እያነሳን ተራ በተራ መዋጋት አለብን። የሚዋጉም ካሉ ማገዝ አለብን ማለት ነው። ይሄን ነው እያስተማራችሁን ያላችሁ። እንዴት ከአንዱ መንግስት ሌላው አይማርም? እኔ የሚደንቀኝ የኢትዮጵያ ዙሪት ይሄ ነው። ስላዳመጣችሁኝ አመሰግናለሁ።